ዛሬም ትምህርታችን እንደቀጠለ ነው። እሺ የዛሬው ትምህርት መን ፊደል ይሆናል ማለት ነው። በቃ የመን ፊደልና ከመጋ ተያይዘው ያሉትን ሙሉ ፊደላቶችን እናጠናለን፣ እንማማራለን ማለት ነው። ስለዚህ የዛሬው ጥናታችን የሚሆነው ወደ መ ፊደል ይሆናል ማለት ነው። መ በደንብ ያዙልኝ። መ የመጀመሪያው መቀስ ከምታውቁት ቃል ተነሱና መቀስ ብላችሁ ያዙት ማለት ነው። የመጀመሪያውን መን ፊደል መቀስ ብላችሁ ያዙ። እኔ ትይዙልኝና በመቀጠል ከዚህ ተነስቼ መቀስ ከሚለው ተነስቼ ሌሎችንም ቀጣይ ያሉትን ፊደላቶቹን የቀሩትን ሌሎችን ፊደሎች እናጠናለን ማለት ነው። እና ሰሞኑን እያዘጋጀውላችሁ ያለሁት ቪዲዮ በጣም ነው የሚጠቅማችሁ። ማለቴ በትክክል እንድትለዩ የሚያስችላችሁ፣ ሁለተኛ ደግሞ እንድትጽፉ እንድታነቡ የሚያስችላችሁ ነው ማለት ነው። ኦኬ፣ ስለዚህ ከመጀመሪያው እንጀምርና እንዳልኳችሁ አብራችሁ ቁጠሩ፣ አብራችሁ በሉ። ኦኬ ሙ ሚ ማ ሜ ም ሞ። ኦኬ አብራችሁ እያላችሁ በሉ። እሺ የመጀመሪያው እስኪ አንድ አብረን እንድገም። ኦኬ አብረን እንድገም። ሙ ቅጥል ለማድረግ ሚ ኦኬ ቦታ እንዳታሳስቱ። ሚ ማ ቦታ እንዳትቀያይሩ። በዚህኛው በኩል ነው እያደረኩት ያለሁት። ሜ ሞ የመጨረሻ ሞ። ኦኬ ስለዚህ በዚህ መልኩ ነው ማለት ነው ፊደላቶቹን የምታጠኗቸው የምትማሯቸው ማለት ነው። እና እነዚህን ፊደላቶች ልክ እኔ እዚህ እየጻፍኩ እንዳሳየዋችሁ እናንተ ደግሞ ደፍተራችሁ እየጻፋችሁ ተለማመዱ። ዛሬ መን ካወቃችሁ ቀጣይ ደግሞ ሌላውን እንዲህ እያለ ነው ማለት ነው የሚታወቀው። እሺ በመቀጠል ደግሞ ከፊት ለፊት ላይ ያስቀመጥኩላችሁ ቃል አለ በእያንዳንዱ ፊደል፣ እሱን አብረን እያነበብን እንለዋለን። ኦኬ መቀስ፣ ሙ ሙዝ፣ ሚ ሚዛን፣ ማ ማር፣ ሜ ሜዳ፣ ም ምላስ፣ ሞ ሞረድ። እንደዚህ እያላችሁ እናንተም አብራችሁ እያላችሁት አብራችሁ እንደዚህ እኔ እንዳነበብኩበት እያደረጋችሁ አንብቡ ማለት ነው። የበለጠ እንዲግባባችሁ እንድትላመዱት ማለት ነው። አሁን ቀጥለን ደግሞ ከዚህ ላይ ባሉት ቃላቶች አረፍተ ነገር እየመሰረትነ እናንተ የበለጠ የምትማሩበትን ወይም ደግሞ የመጻፍና የማንበብ ክህሎታችሁን የምታዳብሩበትን ሁኔታ እንፈጥራለን ማለት ነው። ስለዚህ የመጀመሪያው ከዚህ ላይ እንደምትመለከቱት ይህ ይለናል። ይህ መቀስ ነው። ይህ መቀስ ነው። ይህ መቀስ ነው። እንዲያርጋችሁ አንቡት ማለት ነው። ይህ ሙዝ ነው። ይህ ሙዝ ነው። ይህ ሙዝ ነው። ይህ ሚዛን ነው። ይህ ሚዛን ነው። ይህ ማር ነው። ይህ ማር ነው። ይህ ሜዳ ነው። ይህ ሜዳ ነው። ይህ ምላስ ነው። ይህ ምላስ ነው። ይህ ሞረድ ነው። ይህ ሞረድ ነው። ኦኬ ስለዚህ ምንድነው ያደረኩት ማለት ነው? ከዚህ ላይ ያሉትን ሙሉ የተማርናቸውን ቃላቶች ይህ መጀመሪያ እያስገባው ጠቋሚ ቃል፣ ከዛ ደግሞ ነው የሚል እየጨመርኩኝ እንደዚህ እያደረግን አነበብነ ማለት ነው። እናንተም ልክ ይሄንን ቀላል የሆነ አረፍተ ነገር ደፍተራችሁ ላይ እየጻፋችሁ ደጋግማችሁ ብትማሩ ብታነቡት
በቀላሉ እናንተም ትረዱታላችሁ ማለት ነው። በቀላሉ ትረዱታላችሁ። ኦኬ እሺ። በመቀጠል ደግሞ አሁንም ሌላ አረፍተ ነገር ይዤላችሁ መጥቻለሁ ማለት ነው። ከዚህ ግን ለየት የሚያደርገው በጥያቄና በመልስ ሆኖ ነው ማለት ነው የማቀርብላችሁ። እናንተም ይህንን ነገር እየጻፋችሁ እያነበባችሁ ከኔ ጋር አብራችሁ ትለማመዳላችሁ ማለት ነው። ኦኬ እሺ። የመጀመሪያው ያ ምንድን ነው? ያ ምንድን ነው? ኦኬ ያ ሙዝ ነው። ያ ሙዝ ነው ብለን እንመልሳለን ማለት ነው። ስለዚህ ያ ምንድን ነው ተብለን ስንጠየቅ ያ ሙዝ ነው ብለን እንመልሳለን ማለት ነው። እሺ ሚዛኑ ወዴት ነው? ሚዛኑ ወዴት ነው? ኦኬ ሚዛኑ እዚህ ነው ብለን እንመልሳለን ማለት ነው። ሚዛኑ እዚህ ነው። መቀሱ ወዴት ነው? መቀሱ እዚያ ነው። እዚህ ማለት ከኛ ቅርብ ለሆነ ነገር ነው። እዚያ ማለት ደግሞ ከኛ ለራቀ ነገር ነው ማለት ነው። እናንተም በዚህ መልኩ እንደዚህ ያሉ አረፍተ ነገሮችን በመጻፍና በመለማመድ ሌሎችንም አረፍተ ነገሮች ማንበብ መጻፍ ትችላላችሁ ማለት ነው። ኦኬ ስለዚህ እዚህ እዚያ የሚለውን ቃል እንዳትረሱ ማለት ነው። አዲስ ቃል ተምራችኋል። እዚህ ማለት ከዚህ ለእናንተ ቅርብ የሆነ ነው። እዚያ ማለት ደግሞ ራቅ ያለ ነገር ሲሆን ከእናንተ ራቅ ያለ ነገር ሲሆን እዚያ ትላላችሁ ማለት ነው። ተማሪዎች ዛሬው ቪዲዮ ይሄን ይመስላል። ከእናንተ ጋር አብራችሁ ቆይታ ያረኩት መምህር አቤል ነኝ። በቀጣይ በሌላ ትምህርታዊ ቪዲዮ እስክንገናኝ መልካም ቆዩ። በጣም አመሰግናለሁ። እንዲሁም ደግሞ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናላችን ሻማ አካዳሚን አበረታቱ ማለት ነው። ቴንኪው። በቀጣይ ቪዲዮ እስክንገናኝ መልካም ሰንብቱ።